ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠ መግለጫ። ከኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የድምፅ መስጫ ቀንን አስመልክቶ የተሰጠ መግለጫ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ እንዲከናወን መወሰኑ ይታወቃል። በዚህም መሰረት በመራጭነት የተመዘገቡ ዜጎች ሁሉ በዕለቱ ድምፃቸውን ለመስጠት ይችሉ ዘንድ እና የድምፅ አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ ቦርዱ የሚከተሉት ተግባራዊ እንዲሆኑ የምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 161 የመተባበር ግዴታ መሰረት ለመንግስታዊና ለማንኛውም መንግስታዊ ላልሆኑ ተቋማት ያሳውቃል። በዚህም መሰረት ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ፣ ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉ እያሳወቀ የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት ማለትም ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች ወይም ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎት የሚሰጡ በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ የሚያከናውኑ ሲሆን የመተባበር ግዴታው እነዚህን ተቋማት እንቅስቃሴ መዝጋት አያስገድድም። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጭ ከፍተኛ እንቅስቃሴን የሚፈልጉ ሁነቶችና እቅዶችን እንዳይዙና እንቅስቃሴያቸው ድምፅ ለመስጠት ብቻ እንዲያደርጉ ቦርዱ ያበረታታል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 19 ቀን 2018 ዓ.ም